እንዴት አደራችሁ የሀገሬ ልጆች? እንግዲህ እንዲህ ጧ ያለ እንቅልፍ ላይ ነበርኩ። ከዛ በኋላ ተነስቼ መስኮቴን ብርግዳ አድርጌ እንዴት ነሽ ሀገሬ ብዬ ተንጠራራውና ከዛ በኋላ ወደ ኪችኔ ሄዳለሁኝ። ኪችኔ ግብት ብዬ ማታ እንዳለ ዝክርክ ያረኩት እቃ አለ። እሱን ከማጠቤ በፊት መጀመሪያ ፊቴን ታጠባለሁኝ። ፊቴን ታጠብኩኝና ከዛ በኋላ ክምር እቃ አለ። እንደምታዩት ኪችኑ ቁሽሽሽ ብሏል። ኪችኑን ወደ ማጽዳት ይላል። እንግዲህ እቃውን ማጠብ ጀመርኩኝ። እንደምታዩት እንግዲህ እቃውን ላጥ እያረኩኝ ማጠብ ጀመርኩ። እንደምታዩት እቃው የ3 ቀን ውዝፍ ነው። እቃዬን ፋርጊ እያጠብኩኝ ነው። እንግዲህ በጣም አርፍጄ ነው የተነሳሁት። 3 ሰዓት ነው የተነሳሁት። እንግዲህ ደግሞ የሚገርማችሁ ነገር ለሞተረኛ የማደርሰው እቃ ነበር። አርፍጄበታለሁ በጣም። ስልክ እየደወለ እስካሁን አላነሳሁለትም ነበረ። አሁን ደውዬለታለሁ እየመጣሁ ነው ብሎኛል። ለእሱ እስከማቀብለው ድረስ እቃዬን አጥባለሁ። ከዛ እቃውን አቀብለዋለሁኝ። እንግዲህ ሞተረኛው ደውሏል። ለሞተረኛው እቃውን ለማቀበል ይህን ደረጃ ወርዳለሁ። ይህን የፈረደበት ደረጃ እንደምታዩት እንግዲህ ወጥቻለሁ። ፋሚሊ ይህን የፈረደበት ደረጃ ከ10ኛ ፎቅ ላጥ እያልኩኝ እቃውን ለማቀበል ዱብ እያልኩኝ መውረድ ጀመርኩኝ። እንደምታዩት 10ኛ ፎቅ መውጣት መውረድ በጣም አበሳ ሆኖብኛል። እንግዲህ እንደምታውቁት ነው የ10ኛ ፎቅን ነገር ወርጃለሁኝ። ሞተረኛ የት ነው ያለው? እንደምታዩት ሞተረኛው ፊት ለፊት ነው ያለው። ለሞተረኛው እቃውን ሰጠሁት። እቃውን ተረክቦኛል። እንግዲህ እቃውን ለሞተረኛው አስረክቤ የፈረደብኝን ደረጃ እንደገና ላጥ እያልኩኝ ሄዳለው። እቃው ምንድነው ምናምን ብሎ እየጠየቀኝ ነበር። ምን እንደሆነ ዲቴል ነገርኩት። እንደምታዩት ይህን ደረጃ እዩልኝ። ይህን ደረጃ ከየት ወደ የት እንደመጣውኝ እንግዲህ እንደምታዩት ከላይ ነው የወረድኩት። እንደገና ለወጣው ነው እንደምታዩት ላጥ እያልኩኝ ይህን ደረጃ መውጣት መውረድ። ሊፍት አልገባልንም። እንግዲህ መርካቶ ቪዲዮ ትሰራላችሁ። ይህንን ደረጃ እየወጣው እየወረድኩኝ ነው። እንግዲህ የመርካቶ ቪዲዮዎችን ይቀጥላል። ጸዴ ቪዲዮዎችን ይደርሳችኋል። የመርካቶ ቪዲዮዎችን ይቀጥላል። መጀመሪያ ይህን ደረጃ ላጥ ብለን እንውጣው። እንደምታዩት አሁን እቤቴ ክያሳዊ ያለውኝ የጀመርኳትን እቃ ላጥ አድርጌ መጨረስ አለብኝ። እንደምታዩት እቺ ትቀረኛለች። እንዳለ ተዝረክርኳል። ላጥ ይላል አባቴ። እንግዲህ እንደምታዩት እቃውን ላጥ እያረኩ እያጠብኩኝ ነው። እቃዬን አጥቤ ከዛ በኋላ ማታ ያተረፍኳት ምን ወጥ መሰላችሁ ያለኝ? ወጥ እንኳን የለኝም። ደረቆሽ አለኝ። ደረቆሽን እበላለሁኝ። ከዛ በኋላ ትንሽም ስራ ስላለች እሷን ሰርቼ አባረጋለሁኝ። እንግዲህ እቃዬን አጥቤ ጨረስኩኝ እንደምታዩት። ከዛ በኋላ እዚህ ጋር ይሄንን ስቶቤን መከረኛ ስቶብ በጣም ቁሽሽ ብሏል። ኧረ በስመ አብ። አንተ በኋላ ትታጠባለህ። መጀመሪያችን ላጥ ላድርጋ። ዝም ብዬ በደረቁ ነካ አረኩት። ከዛ ዲቴል ገባበታለሁኝ። ከዛ ይህንን ፍልጭ ካረኩኝ በኋላ ይህንን መከረኛ ስቶብ ሲታጠብ አይታችሁ ታውቃላችሁ ወይ? እንግዲህ እኔ ስቶቡን እያጠብኩት ነው ከመቆሸሹ የተነሳ። አረ ልቀቅ በኢየሱስ ስም። አይለቅም እንዴ? ፍግፍግ ያረኩት። እንደምታዩት ስቶቤን ፍግፍግ አርጌ እጠባረኩት። ጠራ። ከዛ በኋላ እንደምታዩት ናት። እንደዛ አድርጌ በትንሹም ቢሆን አደረኩት። እቃዬን አጥቤያለሁኝ። ስቶቤን አጽድቻለሁኝ። እንግዲህ አሁን ወደ ሸኖ ቤት ልሄድ። ሸኖ ቤት አልገባውም። እንደምታዩት አድርጌዋለሁኝ ባለኝ አቅም። አሁን ወደ ሸኖ ቤት ነው የሚሄደው አባቴ። ሸኖ ቤት እጄ ሸናለሁኝ። ከዛ በኋላ ያለው ሽንትን ሽና። እዚህ ጋር ሽንቴ መጥቶ የነበረ አላስቻለኝም። ሽንቴን ሸና አደረግኩኝ። ፈሰስ አደረኩበት ውሃ። ከዛ እዚህ ጋር ጥርሴን ቦረሽ አድርጌ በ3 ሰዓት ይታያችሁ። እንግዲህ ማታ ምሽቼ ስለተኛው ነው እንጂ 12 ሰዓት ነው የምነሳው። ጥርሴን ፍልጭ አደረግኩኝ እዚህ ጋር። ከዛ በኋላ
እጃችንን እንታጠባለን። አባቴ ሸኖት ቤት ስለነበርን እጃችንን በሳሙና ሙልጭ አድርገን እንታጠባለን። የሳሙናው ሽታ። ከዛ ፏ ብልጭ ብለን ያስተረፍናትን የማታ ፍርፍራችንን እንፈልጋታለን። አቴት ነው በናት ይውዝ ተገኘ። አያት እንግዲህ ፍርፍራችን እችን ትመስላለች። እችን ፍርፍር እየበላን ሻያችንን እንጥዳለን። እዚህ ጋር ሻያችን እስከሚፈላ ድረስ ፍርፍሯን ቀመስ እያደረግን እንግዲህ ጠዋታችን ይህንን ይመስላል። ደረቆሽ በሻይ ሻዩ እስኪፈላ ድረስ ደረቆሹን መብላት ይላል አባቴ። አካውንቱን ሰብስክራይብ አድርጉት። መርካቶ መሄዳችን አይቀርም። ይመቻችሁ። ሰብስክራይብ